ይቅ ነበር ዶክተር ጸጋይ አጋጣሚ አንተም ያነሳው ነገር አለ የአቶ ደምላሽ ገብረሚካኤል የኢትዮጵያ ደህንነት ዋና ኃላፊው ከአሁን ለሶስት ቀን ሁለት ቀናት እዛው ጽፈት ቤታቸው ነው የሚያድሩት የሚውሉት በራሳቸው ጥበቃ እንደሚጠበቁና ከጠቅላይ ሚኒስትሩ ጋር ጥሩ ግንኙነት እንደሌላቸው እየተነገረ ነው ከደህንነት ቢሮ የደረሰን ከዚህ ጋርም ተያይዞ ዶክተር ጸጋይ ከሰምተ እንደምትሆን ገምታለሁ ሌላ የኦሮሞ ህዝብ የሚያሳዝን ነገርም ሊፈጽም ይችላል የአብይ ቡድን እየተባለ ነው በተጨባጭ ከደህንነት ጽፈት ቤትም ከደህንነት ቢሮም እየወጣ ያለው የቀድሞ አፈጉባኤ የአንድ ዲያቆን እንዲሁም አንድ የኦሮሚያ ክልል አንድ የጸጥታ ኃላፊ ከፍተኛ ኃላፊ እንዲሁም አንድ የኦሮሞ እስር ቤት የሚገኝ አንድ የኦሮሞ እንቁ ፖለቲከኛ ጭምር ታርጌት ሊደረጉ እርምጃ ሊወሰድባቸው እንደሚችል ከደህንነት ጽፈት ቤት መረጃዎች እየወጡ ነው ይሄ ነገር እንዴት ሊፈጸም ይችላል የደህንነት ጽፈት ቤት ራሱ እየተቃወመው ነው ግን ይሄ ነገር ምን የሰማው ነገር አለ እዚህ ላይ እስቲ ተመልከቱ አሁን የተከስከውን ነገር እንደ በጫፍ ሰምቻለሁ አንዳንዶቹን ዋናው ነገር አብይ እንደለመደው አንድ ትልቅ ድራማ በዛ ሀገር መፍጠር ይፈልጋል አሁን ካለው የተቀባይነት ማጣት ቀውስ አጀንዳ ለማስቀየርም አትኩሮት ለመቀየርም ሽፍት ለማድረግ እናም ያው ከፍቶም ከመጣ አንዳንድ ቂም ያዘባቸውን ሰዎች ለማስወገድ እና ሀገሪቷንም እንዳትሆን አድርጎ ወደ አስፈሪ ጨለማ ውስጥ ለመክተት አንዳንድ ፕሎቶች እንዳሉ ተሰምቷል ቆየት ብሎ የተመረ ነገር ነው እርምጃዎቹ በጣም ያው ፖለቲካዊ ግድያዎችን በማድረግ ትልቅ ድራማ በመፍጠር በህዝቦች መካከል ግጭቶችን በመጫር በዛ ደግሞ አዲስ አጀንዳ በመክፈትና ህልውናን ለማስቀጠል አሁን ያሉ ችግሮችን ለማረሳሳት የሚደረግ ነውና ትንሽ የሚረብሽ እርምጃዎች ሊወሰዱ እንደሚችሉ አንድ ታዋቂ ሰው አንድ በጣም ህዝብ የሚወደው ሰው አንድ የሀገር ባንዲራ ዝቅ ብሎ እንዲውለበለበ የሚያስገድድ ድረስ እስኪያስገድድ ድረስ የሚሆን ሐዘን ለመፍጠር ያስባሉ ከዛ ባሻገር እንደዚሁ በተለያዩ ህዝቦች መካከል ግጭትን ለመፍጠር የሚያስችል አሳሲኔሽኖች በዚህም ደግሞ ያው ህዋትና ኦነግ ሸኔ ናቸው እነዚህን ያጠፉት በማለት ሁለቱን ድርጅቶች እንዲጠሉ ለማድረግ እና እንደተለመደው ለመወንጀል እየተዘጋጁ እንዳለ ሰምተናል በጣም አላርሚንግ መሆን አልፈልግም ይሄ ለምሳሌ እነ ጀዋርን ከፍርድ ቤት ሲመለሱ አምቡሽ በማድረግ ጠልፈው ሊወስዷቸው የሞከሩ ሰዎች ነበሩ በዛ ሂደት ተገደለ ለማለት አንድም ያ ካልሆነ ህዋቶች ናቸው የገደሉት በሚል የኦሮሞ ህዝብ ከትግራይ ጋር ያለውን የተሻለ መርህ ያለው የመናበብ ወይም የመግባባት ሁኔታ ለማጥፋት ከዛ ይልቅ ያው የቆየ ቂም ስላለው ጀዋርን ለማጥፋት ደጋግሞ የሞከረው ነገር ስለሆነ አደባባይ ሚስጥር ስለሆነ እሱንም ለማድረግ እና በሌላ በኩል ኦነግ ሸኔ ዳንኤል ክብረትን ገደለው ለማለት ዳንኤል ክብረትን ለመግደል ከዛ በሙስሊምና በክርስቲያን በኦሮሞና በአማራ መካከል ግጭት እንዲፈጠር ማድረግ ሌሎች ሰዎች በስም የተጠቀሱ ናቸው ብዙም በዝርዝር ልገባበት ለነሱም ደህንነት አግባብ አይደለም ትንሽ አላርሚንግ ስለሆነ እኔን ራሴን የረበሸኝ ነገር ስለሆነ ብዙ ከዚህ በላይ ባልናገር እመርጣለሁኝ የጸጥታው ጽፈት ቤት ይሄንን አልቀበልም ምናምን አላለም ምክንያቱም የራሱ ምታት ያለበት ቤት ነው ራሱ አደጋ ውስጥ ነው አሁን ያለው ስለዚህ አልቀበልም እቀበላለሁ በእንደዚህ አይነት ሁኔታ ያለ አይመስለኝም ግን ችግሩ ከባድ እንደሆነ በመረዳት ቀደም ሲልም በመንግስት ውስጥ እንደዚህ አይነት አስተያየት ተሰጥቷል ስልጣኑ ለቆ እንደማንኛውም ፓርቲ
ለስልጣን መወዳደር ላይ ቢሰራና በዛ መንገድ ስልጣን ቢያዝ አሁን ግን የተሻለ ከህዝብ ጋር ለመቀራረብ ስልጣኑን ለሰራዊቱ ቢያስተላየ በጣም እዛው ብልጽግናዊ የሆነ ሶሉሽን ማለት ነው እንግዲህ ኢንፋክት ስም ጠርተው ለብርሃኑ ጁላ ቢሰጠው ምናምን ተብሎ ተነገሩ ይሄንን አልተቀበለም አብይ እነዚህ የሚባሉት ድራማዎች ግን በጣም አደገኛ ስለሆኑ ህዝቡ ከወዲሁ እንዲያውቀው ያስፈልጋል በተለይ ኦሮሞ ውስጥ ታላቅ የሐዘን ጥላ አጥልቷል በዛ ሀገር ላይ ታላቅ የሐዘን ጥላ እኔ እንደሚገባኝ ምንም በምክንያት ሊረዱት የሚችሉት አይደለም የሚያገኘው ከዛ ምን እንደሆነ አላውቅም እንደዚሁ የተስፋ ማጣትና በቃ እኔ ካልተሳካልኝ እንግዲያው ይሄን ነገር አጋየዋለሁ አይነት ኃላፊነት የጎደለው ንግግር የኃላፊነት የጎደለው እርምጃ ካልሆነ በቀር ወይም ደግሞ ገና ስልጣን ሲይዝ ቃል ይገባላቸው ሰዎች አሉ ነከሌን አጠፋላቸዋለሁ ነከሌን ሰብርላቸዋለሁ ነከሌን ገልላቸዋለሁ ምናምን ለነዛ ያንን ለመጨረስ ካልሆነ በቀር ምንም አይነት የፖለቲካ ትርፍም ምንም አይነት ሀገር የማረጋጋትም ምንም አይነት ተከባይነትም አያስገኝም አሁን ያለውን ችግር ከማባባስ ባሻገር እና እንደዚህ ያለ አስደንጋጭ መረጃዎች አንድ ሁለት ቀን ሆኖኛል እኔ መስማት ከጀመርኩኝ አንተ ያለ ጋር ምን ያህል እንደሚስማማ አላውቅም ግን በጣም ዘርዘር ያሉ ነገሮች ዋናው ነገር ምንድነው የፖለቲካል አሳሲኔሽን ይኖራል ዋናው ነገር ከባድ የሆነ ድራማ ለመፍጠር ይታቀዳል በዛ ላይ ብናበቃው የተሻለ ነውና ይሄ ውይይት ለመቀየር አጀንዳ አትኩሮት ለመቀየር ሊጠቅም ይችላል ከዛ ውጪ ግን ሀገሩን ወደ ባሰ ጥልቅ ወደ ሆነ ቀውስ ሊያስገባ ይችላልና በጣም አስፈሪና አሳዛኝ ነውና ኢንፋክት ይሄንን ከሰማው በኋላ አሁን ምን ነው ያየውን ውይይት ሁሉ ካንስል አድርገው እንደነበረ ስነግርህ ነበር ወደዚህ ውይይት ከመግባታችን በፊት because this is just too much to take ይሄ ጤነኛ አካሄድ ነው ወይ obviously አይደለም ስለዚህም ነው ይሄ ግሬቭ የሆነ ሁኔታ ስላለ አሁን የሚላቸውን እርምጃ ለመውሰድ ራሱ እርምጃውን የሚወስዱ ሰዎችም ስለሌለው ነገሩ ከባድ ስለሆነ ሁሉም ሰው በአትኩሮት ሊያየው የሚገባ ጉዳይ ነው እስከመቼ ነው ያን መሬት የደም መሬት አድርገን ምን ቀጥለው የሚለውን ሁሉም ሰው በጥሞና ሊያስበው የሚገባ ጉዳይ ነው እና ይሄንን ማስቆም ይቻላል I think ይቻላል ግን ቁርጠኝነት ይጠይቃል ቁርጠኝነትና የኃላፊነት ስሜት ይጠይቃል እና እዚሁ ላይ ባቆም ይሻላል በዚህ ጉዳይ ላይ በጣም አመሰግናለሁ ዶክተር ጸጋይ የዛሬ አብይ አህመድ ወደ ባህር ዳር ጉዞ አብዛኞቹ የባህር ዳር ዛሬ የተመረቀው የኢንዱስትሪያል ፓርክ ለመመረቅ ነው ሄደው እሱና የሱድን ነው የተባለው በሚዲያ የሰማነው ግን በተጨባጭ ከባህር ዳር የሰማነው የአማራ ክልል ከፍተኛ የጸጥታ ኃላፊዎች ስብሰባ ጠንከር ያለ ስብሰባ እንዳካሄዱ ዛሬ ሰምተናል ከዛሬ እኩለ ቀን አካባቢ ይሄ ምን ማለት ነው ለማለት ስንጠይቅ በተለይ ደግሞ የአግዙኝ የሚል ጥሪ ነው ያቀረቡት ሚል መልስ አግኝተናል ሙሉ በሙሉ በሚባል መልኩ የመከላከያ ሰራዊት ጉዳይ ሳይነሳ የአማራና የኦሮሚያና የትግራይ ጉዳይ ነበር ሙሉ ስብሰባው የፈጀው የሁለቱ ክልል በተመለከተ ነው ውይይት የተደረገው ሲሉ ነግረውናል ከዚህ ጋር በተያይዞ ዶክተር ጸጋይ ነገ አዲስ አበባ ውስጥ የትግራይን የሚመራ ጊዜያዊ መንግስት ይቋቋማል ተብሎ ይጠበቃል ጠቅላይ ሚኒስትሩ አሁን ነኝ ብለው አንድ አመት ያራዘሙት ትግራይን የሚመራልኝ በቃ ፕሬዝዳንት ምክትል ፕሬዝዳንት አፈጉባኤ ሁላ ብለው ሊሾሙ